ሰዎች በሳይንስ እንደሚያመልኩ ምን ያክሎቻችሁ ታውቃላችሁ? የታላቁ ካምፓኒ ባለቤት ተስላን ጨምሮ በርካታ ታዋቂ ሰዎች ሳይንስን ማምለክ ከጀመሩ ዓመታት ተቆጥረዋል። ዓለም ላይ በርካታ ተከታይም ካላቸውና በይፋ ከተመዘገቡ ሃይማኖቶች ውስጥ አንዱ መሆን ችሏል። ይህንን እንደማትገረሙበት ተስፋ አደርጋለሁ። ምክንያቱም የሚያስገርሙትን ሃይማኖቶች ገና አልሰማችኋቸውምና ነው። ሰዎች ኢንተርኔትን፣ አይጦችና ሌሎች በርካታ ባዕድ ነገሮችን ማምለክ ከጀመሩ በርካታ ጊዜያት ተቆጥረዋል። ከነዚህ በላይ ደግሞ ከሰውነት የወጣ ባህሪ ያላቸው በርካታ ሃይማኖቶች በዙሪያችን ሳናቃቸው ከበውናል። እኛም በዛሬው ቪዲዮአችን አስገራሚና የማይታመኑ ከተባሉ ሃይማኖቶች ውስጥ ጥቂቶቹን እንመለከታለን። ከቻናሌ መሸጋገሪያ በኋላ እስክመለስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። አምስተኛ ራት ቴምፕል ኦፍ ራጁስታን። የበርካታ ሃይማኖቶች መነሻ ወደ ሆነችው ወደ ህንድ ልውሰዳችሁ። ምናልባት ጤንነታቸው ቢያጠራጥርም ከ15ኛው ክፍለ ዘመን ጀምሮ የነበረ አንድ ሃይማኖት አላቸው። የሚያስገርመው ይህ ሃይማኖት የሚያመልከው አይጦችን መሆኑ ነው። ይህ ሃይማኖት በርካታ ሚሊዮን ተከታዮችን አፍርቷል። እኛ በወጥመድ የምናባረራቸው አይጦች በዚህ አምልኮ ስፍራ ግን መሬት ላይም በጣሪያ ላይም እንደ ጉድ ይተረማመሳሉ። ወተትም ቢሆን በየሰዓቱ ይቀርብላቸዋል። ይህም መስዋዕት መሆኑ ነው። እንደ ድንገት ሆኖ ወደዚህ አምልኮ ስፍራ ካቀኑ ወደ አምልኮ ቤቱ ከመግባቱ በፊት ጫማውን ማውለቅ ግዴታ ነው። ምክንያቱም ውስጥ ያሉት ተመላኪ አይጦች በመሆናቸው ለነሱ ክብር ሲባል ነው። በተጨማሪም በአምልኮ ስፍራው ሲንቀሳቀሱ በእግሮት ላይ አይጥ ረግጠውት ካለፈች በዛ ሃይማኖት ተከታዮች ዘንድ እርሶ እንደ እድለኛ ይቆጠራሉ። ታዲያ ወደዚህ ስፍራ ሲሄዱ መጠንቀቅ ያለበት አንድ ነገር አለ። ይኸውም ደግሞ በአምልኮ ስፍራ ውስጥ ተሳስተው አንድ አይጥ ቢረግጡና ቢገድሉ ከጠንካራ ወርቅ በተሰራ አይጥ የመተካት ግዴታ አለበት። ይህ ደግሞ በርካታ ብሮችን ይጠይቃል። አራተኛ ቸርች ኦፍ ሰይጣን። የተመሰረተው ካሊፎርኒያ ውስጥ በ1966 አንቶንስ ላንዶር በተባለ ግለሰብ ነበር። ይህ ግለሰብ ሃይማኖቱን በፈጠረ በአመቱ ነበር ህይወቱ ያለፈው። እሱ ካለፈ በኋላ ግን ይህ ሃይማኖት በርካታ ተከታዮችን አፍርቶ ዓለም ላይም በመንሰራፋት የበርካታ ሀገራት መሪዎች የዚህ ሃይማኖት ተከታይ እንዲሆኑ አድርጓል። የሚያመልኩትም የሚገብሩትም ለሰይጣን ሲሆን በዚህ ሰዓትም ተከታዮቹ በሚሊዮን ደረጃ ደርሰዋል። አንቶን ሴጣኒዝም የተሰኘውን የዚህን የሰይጣን አምልኮ መጽሐፍ ሲጽፍ የፈጀበት አንድ ቀንና አንድ ሌሊት ብቻ ነበር። ይኸውም አንድ ቀን ማለት ነው። መቼም ለመጥፎ ነገር ሰይጣን ራሱ ይተባበራል ይባል የለ። በተጨማሪም አስገራሚው ነገር አንቶን ሲሞት የተናገረው ነገር ነበር። የአንቶን ዶክተር ሲናገር ልክ አንቶን ህይወቱ ሊያልፍ ሲል ምንድነው ያደረኩት እያለ በጥፋተኝነት ስሜት ሲያለቅስ ነበር ብሏል። የሰው ልጅ ጣረ ሞት ላይ ሲሆን የሙት መንፈስ ይታየዋል ይባል የለ። ለዛ ይሆናል የበርካታ ሀገራት መሪዎች በዚህ መንፈስ ውስጥ ስለገቡ በየአመቱ በርካታ ሰዎች ለዚህ ሃይማኖት እንዲገበሩ ይደረጋል። በተጨማሪም ሌሎች ፌስቲቫሎች በየአመቱ ለሰይጣን መታሰቢያነት እንዲውሉ ተደርገዋል። ከነዚህ ፌስቲቫሎች ውስጥ አንዱ ሃሎዊን ነው። ይህንን ፌስቲቫል እንዳነሳ ያስገደደኝ በእኛ ሀገርም ከቅርብ ጊዜ ወዲህ ይህ ፌስቲቫል በየከተሞች እየተስፋፋ በመገኘቱ ነው። እንደዚህ ቀላል በሚመስሉ ነገሮች አሁን ላይ ይህ ሃይማኖት በርካቶችን እየተቆጣጠረ ይገኛል። ሶስተኛ ቸርች ኦፍ ዩታኔዥያ። አስገራሚ የሚባለውን አምልኮ ላስተዋውቃችሁ። በመግደል ወይንም ራስን በማጥፋት መጽደቅ ይለናል የዩታኔዥያ ሃይማኖት። ይህንን ሃይማኖት ተቀብለው ያጸደቁት መሪዎች ሁሉ ይገርሙኛል። ይህንን ሃይማኖት ለመጀመሪያ ጊዜ የጀመረችው ይህች የምትመለከቷት ሴት ክሪስ ኮርዳ የተባለችው ነች። የዚህ ሃይማኖት ዋና መፈክርም ራሳችንን በማጥፋት ፕላኔታችንን እንታደግ የሚል ነው። በዚህ ሃይማኖት ውስጥ ራስን ማጥፋት፣ ጽንስን ማስወረድ ሆነ ሌሎችን መግደል ጽድቅ ነው። ታዲያ ለምን የሃይማኖቱ አስጀማሪ የሆነችው ሴት ራሷን አላጠፋችም እንደምትሉኝ አልጠራጠርም። ለዚህ እኔም በሆን መልስ የለኝም። በዚህ ሃይማኖት አምልኮ ላይ በየጊዜው በሚመለክበት ቦታ ላይ ፍቃደኛ የሆኑ ሰዎች እየተመረጡ ራሳቸውን እዛው እንዲያጠፉ ይደረጋል። ይህ ድርጊት ወንጀል ቢሆንም ግብሩ ግን ለሰይጣን ስለሆነ ምዕራባውያንን የሚያስጨንቅ አይደለም። በአምልኮ ቦታዎች በርካታ ጽንሶች እንዲጨናገፉ ይደረጋል። ታዲያ ይህንን ሃይማኖት ሰይጣናዊ ካላል ነው ሌላ ምን ልንለው እንችላለን? አሁን ላይ በርካታ ተከታዮችን ማፍራት ችሏል። ዓለም ላይም ኦፊሻል ተደርገው ከተመዘገቡ ሃይማኖቶች ውስጥ አንዱ ሆኗል። ሁለተኛ ቫምፓይሪዝም። ይህ ደግሞ በቫምፓይሮች የሚያምኑ ሰዎች ጥርቅም ነው።
ከዚህ ሃይማኖት አስገራሚው ደግሞ በአምልኮ ስፍራቸው ውስጥ የገባ ሰው ሁሉ የሰው ደም እንዲጠጣ ይገደዳል። በሌላው እምነት ራሳችሁን ወደ ጽድቅ ቦታ ለማድረስ እንደምትታገሉት ሁሉ በዚህ ሃይማኖት ውስጥ የገቡ ሰዎች ደግሞ ራሳቸውን ቫምፓየር ለማድረግ ይታገላሉ። ታዲያ ይሄን እብደት ወይስ እምነትን በለው? ብቻ እናንተ ምንም በሉት፣ ይህንን የምንለፈው። አንደኛ ቸርች ኦፍ ሳይንቶሎጂ በዚህ ሰዓት እጅጉን በመስፋፋት ላይ የሚገኝና የበርካታ ቢሊዮነሮች ጥርቅም የሆነው ባዕድ አምልኮ ነው። የዚህ ሃይማኖት ተከታዮች የሚያምኑት በሳይንስ ነው። የዚህ ሃይማኖት ዋና ተጠሪ ቼርማን ይባላል። ልክ በሌላው እምነት ጳጳስና ቄስ እንደምንለው ማለት ነው። አሁን ላይ ልክ እኛ ሳይንሱ ላይ የምንጠቀመውን ቃል ነው ሃይማኖቱ ላይ የሚጠቀሙበት። ይህ ሃይማኖት በርካታ ቢሊዮነሮችን አቅፎ በመያዙ ለመስፋፋት ጊዜ አልወሰደበትም። የተስላ ካምፓኒ ባለቤት ጨምሮ እውቅ ቢሊዮነሮች በዚህ ሃይማኖት ውስጥ ከገቡ ዓመታት አልፈዋል። አሁን ላይ በበርካታ ሀገሮች ውስጥ የማምለኪያ ስፍራዎችን እየገነቡ ይገኛሉ። ስለነዚህ ሃይማኖቶች ብዙ ያልተናገርኳቸው ጉዶች አሉ። በሌላ ጊዜ በደንብ እመለስበታለሁ። ለዛሬው ግን እኔ እዚህ ላይ ላብቃ። በሌላ ጊዜ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ፣ ሁሌም አዲስ።